ሰላም ክርስቶስ በሁላችን ላይ ትደር። የድንግል ማርያም ምልጃ አይለየን። የቅዱሳን መላእክት የቅዱሳን አባቶቻችን የሰማዕታት በረከትና ረድኤታቸው ሁላችን ጋር ትሁን። ዛሬ ድንቅ ስለሆነች እናት ባለ ዕረፍቷን እናገራለን። ይህች እናት ነገደ እስራኤላዊት ነች። በ5ኛው መቶ ክፍለ ዘመን የነበረች ቅድስት ነች። የጌታ ፍቅር ጠርቷት ከኢየሩሳሌም እስከ ግብጽ ተሰዳለች። የቅዱሳንን ዜና የምንጽፈው አባ ዳንኤል ታሪኩን ጽፎላት በግንቦት 28 ቤተ ክርስቲያን ታከብራታለች። ታሪኩን ጽፎላት በግንቦት 28 ቤተ ክርስቲያን ታከብራታለች። ይህች ዕለት የእናታችን የቅድስት ዓመተ ክርስቶስ በዓለ ዕረፍቷ ነው። ቅድስት እናታችን ነገደ እስራኤላዊት ስትሆን የተወለደችው ኢየሩሳሌም ውስጥ በ5ኛው መቶ ክፍለ ዘመን አካባቢ ነው። ወላጆቿ ክርስቲያኖች በመሆናቸው በሚገባ ክርስቲያናዊ ሕይወት አሳድገው ወደ ትምህርት አስገቧት። በወቅቱ አስተማሪዋ ገዳማዊ መነኮስ ነበርና ከተማ ውስጥ አያድርም። አስተምሯት ዕለቱን ወደ በዓቱ ይመለስ ነበር እንጂ። እናታችን ዓመተ ክርስቶስ ብሉይን ከአዲስ ጠንቅቃ የተማረች ነበረች። አንድ ቀን እንደ ልማዷ ልትማር ብትጠብቀው መምህሯ ሊመጣ አልቻለም። ቅድስት ዓመተ ክርስቶስ መነኮሱን ልትጠይቀው አንድም ልትማር ወደ በዓቱ ሄደች። በሩ ላይ ደርሳ ብታንኳኳም መልስ የሚሰጣት ወይም በር የሚከፍትላትም አልነበረም። ከውስጥ ግን ምርር ያለ ለቅሶ ድምፅ ተሰማት። ጌታ ሆይ ይቅር በለኝ እያለ በተደጋጋሚ ይጮሃል። ይህን የምትሰማው የለቅሶ ድምፅ የዚያ የደጉ መነኮስ ነበር። ቅድስት ዓመተ ክርስቶስ አንድ ሐሳብ በአይምሯ መጣላት። እርሱ በንጽሕና እየኖረ ስለ ነፍሱ እንዲህ ከተማጸነ እኔማ እንደምን አይገባኝ ብላ ወደ ቤቷ ገሰገሰች። የለበሰችውን ልብስ ሳትቀይር የቤተሰቦቿን ሳትሰናበት ከቤቷ አተር በዘንቢልና ውሃ በትንሽ ዕቃ ይዛ ወደ ጎልጎታ በጌታችን ኢየሱስ ክርስቶስ መቃብር ላይ ወድቃ ለቀሰች፣ ጸለየችም። ጌታ ሆይ ነፍሴን ወደ ዕረፍት አድርሳት፣ ከክፉ ጠላት ጠብቀኝ፣ ይህንን አተርና ውሃ ለዕድሜ ዘመን ሁሉ ባርክልኝ። ይህንን ብላ እየፈጠነች ከኢየሩሳሌም ተነስታ በእግሯ ቃዴስን ሲናይ በረሃን አቋርጣ ግብጽ ደረሰች። ምርጫዋ ብሕትውና ሆኗልና ልምላሜ ከሌለበት፣ ፀሐዩ እንደ ረመጥ ከሚፋጅበት፣ ሰው የሌለበት የላመ የጣመ በማይገኝበት በረሃ ገባች። በዚያም ከያዘችው አተር ለቁመተ ሥጋ እየበላች ከውሃም በጥርኝ እየተጎነጨች ማንንም ሳታይ በፍጹም ተጋድሎ ለ38 ዓመታት ጸለየች። የቀኑ ሐሩር የሌሊቱ ቁር ብርድ ልብሷን ቆራርጦ ቢጨርሰው እግዚአብሔር ፀጉሯን አሳድጎ አካሏን ሸፈነላት። ጊዜ ዕረፍቷ ሲደርስ የቅዱሳንን ዜና የሚጽፈው ታላቁ አባ ዳንኤል ወደ እርሷ ደረሰ። እንዳያት ተከተላት። እርሷ ግን በተሰነጠቀ ዓለት ውስጥ ገብታ ተደበቀች። አባ ዳንኤል በውጭ ሆኖ ተማጸነ። እባክህ አባቴ ውጣና ባርከኝ አለ። ሴቷ መሆኗን አላወቀም ነበርና እርሷ ግን ራቁቴን ነኝ አልወጣም አለችው። ልብሱን አውጥቶ ሰጥቷት ወታ ተጨዋወቱ። በፈቃደ እግዚአብሔር ዜናዋን ሁሉ አወቀ። ወደ በዓቷ ዘወር ሲል በዘንቢል የሞላ አተር ተመለከተ። ለ38 ዓመት ተበልቶ ዛሬም ሙሉ ነው። አባ ዳንኤል ይፈትነው ዘንድ ከአተሩ በደንብ በላለት፣ ከውሃውም ጠጣለት፣ ግን ሊጎድል አልቻለም። እያደነቀ እናቴ ሆይ ልብሴን ውሰጂው ቢላት ሌላ አዲስ አምጣልኝ አለችው። ይዞላት በመጣ ቀን ግን ተሰውራለችና አላገኛትም። አንድ ቀን ግን ግንቦት 28 አረጋውያን መነኮሳት መጥተው የገጠማቸውን ነገር ነገሩት። እንዲህ ሲሉ ሰው ተመልክተን ወደ በዓቱ ስንገባ አተር በዘንቢልና ውሃ በዕቃ አገኘን። ስንበላው ወዲያው አለቀ። አባ ዳንኤል ነገሩን ገና ሳይጨርሱለት አለቀሰም። አተሩ አለቀ ማለት ቅድስት ዓመተ ክርስቶስ አርፋለች ማለት ነውና፣ አረጋውያኑ ግን ቀጠሉ። ከበዓቱ ስንወጣ በፀጉሯ አካሏ ተሸፍኖ ወደ ምስራቅ ሰግዳ አርፋ አገኝተን ከስጋዋም ተባርከን ቀበርናት አሉት። አባ ዳንኤል
ዜናዋን ጽፎላት ዛሬ ቤተ ክርስቲያን ታከብራታለች። እግዚአብሔር አምላክ ዓመተ ክርስቶስ ጸሎት ይማረን፣ ለበረከቷም ያድለን። አሜን። Dagen